ዛሬ የምናየው ዳይስ ከትና ጁሊያን ከት የምንለውን የአትክልት አቆራረጥ ነው። ዳይስ ከት የምንለው የአትክልት አቆራረጥ በአራት ማዕዘኑ በትንንሹ ሲሆን በተለይ ለሩዝ አዘገጃጀት፣ ለሾርባ አዘገጃጀት እና የተለያዩ አትክልቶችን ወይንም የተለያዩ ምግቦችን ስናዘጋጅ እንደ ማካሮኒ ሾርባ ስናዘጋጅ የምንጠቀመው የአቆራረጥ አይነት ነው። ሌላኛው የአቆራረጥ አይነት ደግሞ ጁሊያን ከት ይባላል። ጁሊያን ከት ብዙውን ጊዜ ለፓስታና ለዶሮ ስናዘጋጅ የምንጠቀመው የአከታተፍ አይነት ነው። በእርግጥ ተመሳሳይ ሳይዝ አድርገን መቁረጥ አለብን እና በዚህ አይነት መልኩ አትክልቶችን ብንቆርጣቸው ተመሳሳይ የሆነ እይታ እና ሳቢ በሆነ መልኩ ምግቦቻችንን ማዘጋጀት እንችላለን። አንድ ምግብ ላይ የተለያየ አይነት አቆራረጥ መጠቀም የምግባችንን ጥሩ የሆነ እይታ ይቀንስብናል። ስለዚህ ተመሳሳይ አይነት ቁርጥ ለአንድ ምግብ ተጠቅመን ማቅረብ አለብን።